ልጄ በጣም ረጅም ሰዓት ያጠናል፣ ረጅም ሰዓት ታጠናለች፣ ግን የምታጠናውን ያህል ውጤታማ አይደለችም፣ የሚቀመጠውን የሚያጠናውን ያህል አይደለም ውጤቱ ብላችሁ ሀሳብ ውስጥ ላላችሁ ወላጆች ነው ይሄ ቪዲዮ። ከ12 እድሜ በላይ ሲሆን ፋክተሩ የተለያየ ይሆናል፣ ብዙ ይሆናል። በዚህ ቪዲዮ ግን ከ11 እድሜ በታች የሆኑትን ነው የምነግራችሁ። እሱም አንድ ነው። ምን መሰላችሁ? ልጆቻችሁ ፍርሃት ውስጥ ካሉ፣ ጫና ውስጥ ካሉ፣ ከእናንተ በጣም ብዙ የሚጠበቅባቸው እንደሆነ ካወቁ፣ በጣም ብዙ የምትወቅሷቸው ከሆነ አንተ አልቻልክም፣ አንቺ አልቻልሽም፣ በቃ ረጅም ሰዓት ታጠናለህ፣ እስኪ አትቸኩል፣ እስኪ ቀስ በል፣ እንደዛ ሁን፣ እንደዚህ ሁን የሚሉ ከእናንተ ምክሮች ሲበዙባቸውና በተለይ ደግሞ የመጀመሪያ ልጆች ወይም ደግሞ ብቸኛ ልጆች ላይ እንዲህ አይነት ጫናዎች፣ ሀሳቦች ሲበዙባቸው አእምሯቸው ስታክ ያደርጋል። በቃ አያስታውስም፣ የሚያውቁት ራሱ ይጠፋባቸዋል። ስትረስ ውስጥ ስለሚሆኑ ግራ ይጋባሉ ማለት ነው። ስለዚህ ነጥቡ ረጅም ሰዓት መቀመጥ አይደለም ማለት ነው፣ ወይም ደግሞ ረጅም ሰዓት ማጥናት ማንበብ አይደለም። አእምሯቸው ነፃ ካልሆነ፣ ስሜታቸው ነፃ ካልሆነ፣ የጥናት ዘዴ ከሌላቸው፣ የሚረዳቸው ሰው ከሌለ ጫናው እየጨመረ ይሄዳል ማለት ነው። ለዚህ ደግሞ በጣም ወሳኝ መፍትሄ አለን። ማይንድ ሞርኒንግ የልጆች የክረምት ስልጠና ያዘጋጃል። ይሄ 12ኛ ዓመታችን ነው። ልጆች ላይ በጣም ውጤታማ ነን። በጣም ብዙ ስራዎችን ሰርተናል። ሐምሌና ነሐሴን የሚሰጠው። ስለዚህ ለልጆቻችሁ ይህንን እንደ መፍትሄ ብትወስዱ ሀሳብ እሰጣችኋለሁ። አመሰግናለሁ። ቻው።